ሰላም ጤና ይስጥልኝ እንዴት ናችሁ? ጋላሽ ካፕቴን ነኝ ከጋላሽ ካፕ ጌሚንግ ዩቲዩብ ቻናል። በዚህ ቻናል ስለ ጌሞች እና ስለ አንዳንድ ኳስ መረጃ የምተላለፍበት ቻናል ነው። በዛሬው ፕሮግራማችን እንዴት በኢፉትቦል ጌም ወደ ዲቪዥን 1 መግባት እንደምንችል እንዲሁም አሪፍ የሆነ ቲም ቢውልድ ማድረግ እንደምንችል አምስት እጅግ ወሳኝ እና ጠቃሚ ነጥቦችን የምናይ ይሆናል። ይሄን ቻናል ላይክ፣ ሼር፣ ሰብስክራይብ እንዲሁም ኮሜንት በማድረግ ቤተሰብ ይሁኑ እያለን ወደ ቪዲዮአችን እንሄዳለን። አሁን በአምስቱ ፖይንቶች መሰረት ወደ ቪዲዮአችን ስንሄድ ቀጥታ ወደ ማናጀር ምርጫችን ነው የምንሄደው። በዚህ ላይ ማወቅ ያለባችሁ ሁላችሁም የፉትቦል ተጫዋቾች ከሆናችሁ በምትችሉት ፕሌይንግ ስታይል ነው ማናጀራችሁን መምረጥ ያለባችሁ። እናም በዚህ ጉዳይ እኔ የምመርጠው ማናጀሬ ፋቪዮ ካፔሎ ይሆናል። ፋቪዮ ካፔሎን የመረጥኩበት ምክንያትም ሎንግ ቦል ካውንተር በጣም ምርጥ የሆነ አጫዋት ስልት ስላለው ነውና ፋቪዮ ካፔሎ መርጫለሁና በመቀጠል ደግሞ ምን ሄደው ወደ ፕሌይንግ ስታይሉ ነው። እዚህ ጋር ወሳኙ ነገር ፕሌይንግ ስታይል ነው። ሁላችሁም የምትችሉት የሆነ ፕሌይንግ ስታይል አለ ወይ ፖዚሽናል ኩዊክ ካውንተር አለ፣ አውትዋይድ ልትችሉ ትችላላችሁ፣ ሎንግ ቦል ወይ ሎንግ ቦል ካውንተር ልትጫወቱ ትችላላችሁና በዚህ ጉዳይ ላይ እኔ ሎንግ ቦል ካውንተርን መርጫለሁ። በመቀጠል ፋቪዮ ካፔሎ ሎንግ ቦል ካውንተር በመጫወቱ አንፃር በየትኛው ኢንፎርሜሽን መጫወት አለብን የምንለው መወሰን አለብን። እዚህ ጋር ፎርሜሽናችንን እንመርጣለን። ከሱ ጋር ምርጥ የሆነ ፎርሜሽን የምለው አይ ቲንክ 4-2-1-3 ይሆናል የመረጥኩት 4-2-1-3 ዲስ በዚህ አስተላለፍ ነው ፋቪዮ ካፔሎን ምርጥ አጫዋት ልናጫውተው የምንችለው እና በመቀጠል ወደ ተጫዋቾች ማንን ማጫወት እንዳለብንና ሰብስቲቲዩሽን ላይ ማስቀመጥ እንዳለብን ወሳኙ ፓርቲ ይሆናል። መጀመሪያ ተጫዋቾቻችንን ማየት አለብን። እንደምን ጊዜውም ከበረኛ የምንጀምር ይሆናልና በረኛ መሆን ያለበት ሁለት አይነት በረኛ አለ። ባይ ዘ ዌይ ዲፌንሲንግ ጎልኪፐር እና አታኪንግ ጎልኪፐር አለ። አታኪንግ ስለ ወጥቶ ምናምን ዲፌንስ እንትን የሚያደርግ አሲስት ምናምን ማድረግ የሚችል ሲሆን ዲፌንሲቭ ደግሞ ያው እንደ ስሙ ዲፌንስ ያደርጋል ራሱ እንደ ተከላካይ ሆኖ ምናምን ሰው ከነዚህ አሁን አታኪንግ የምንላቸው አሁን ለምሳሌ ማርቲኔዝ አለ። ማርቲኔዝ አታኪንግ ጎልኪፐር ነው። ኦሊቨር ካሃን አለ። ኦሊቨር ካሃን ደግሞ ዲፌንሲቭ ጎልኪፐር ነው። ሰው እኛ የምንመርጠው እዚህ ጋር ኦሊቨር ካሃንን ምንመርጥ ይሆናል። በረኛችንን ሙሉ በሙሉ አጠናቀናል። ሰው አሁን ደግሞ ወሳኙ ፓርቲ የምንለው ፉል ባክ ተጫዋቾቻችን ማለት ሌፍት ባክ እና ራይት ባክ ላይ የሚጫወቱ ተጫዋቾች ምን አይነት ተጫዋቾችን ማሰለፍ አለብን የሚለው ነው። እዚህ ጋር ማየት ያለብን በዚህ አስተላለፍ ሁለቱ መስመር ላይ የሚጫወቱ ተጫዋቾች አታኪንግ መሆን አለባቸው። አታኪንግ እንደ ዲፌንስ ማድረግ አለባቸው። ሰው ከነዚህ ውስጥ አሁን እስቲ ራይት ባክ ብናይ አሁን እሱም መጫወት የምችለው ካፉ አለን። አታኪንግ ፉል ባክ ነው። አሁን እሱ እንደምታውቀው ቀጥታ እስከ ፎርዋርድ ሄዶ የሚያጠቃልን ኳስ ክሮስ በስት ክሮስ ምናምን ማድረግ የሚችል ካርል መምታት የሚችል አሪፍ የሆነ ራይት ባክ ነው። ስለዚህ ካፉን የምንመርጥ ይሆናል። የመረጥንበትም ምክንያት እስከ ላይ ድረስ ኳስ እየገፋ መውሰድ ስለምችል ነው። በሌፍት ባክ ሳይድ ደግሞ አንድሪያው ሮበርትሰንን የምንወስድ ይሆናል። ምክንያቱም እሱም ልክ እንደ ካፉ አታኪንግ ፉል ባክ ስለሆነና እስከ ላይ ድረስ እስከ ጫፍ ሄዶ ኳስ እንትን ማለት ስለምችል በስት ክሮስ ማድረግ ስለምችል ሰው እነዚህ ሁለቱን እንመርጣለን። then እዚህ ጋር ነው አሁን ወሳኙ ፓርቲ እዚህ ጋር ነው። ሴንተር ባክ ላይ ማንም መምረጥ አለብን። ብዙ ሰዎች ለምንድን ነው ዲቪዥን 1 ሪች መሆን የማይችሉት? እዚህ ጋር ነው የሚበሉት። ምን ይሆናሉ? አንዳንዴ ሁለቱንም እንትኖች ሴንተር ባኮችን ዲፌንሲቭ ወይ
ዲስትሮየር ያደርጋሉ። ግን መሆን ያለበት ተቃራኒ መሆን አለበት። አንዱ ቢያንስ ቢውልድ አፕ ማድረግ አለበት። አንዱ ዲስትሮይ ቢያደርግ እንኳን በዚያ ጨዋታ መጫወት አለብን። እኛ ደግሞ ያለን ተጫዋቾች ካናቫሎ አለን። ካናቫሎ ደግሞ ዲስትሮየር ነው፣ በስት ዲስትሮየር። ዲስትሮየር ማለት በነገራችን ላይ አሁን ኳስን ብዙ ወደፊት የማጥቃት ባህሪ የለውም። ወደ ሚድፊልደር ኳስ አይወስድም። እዛው ጋር ሆኖ ኳስን ዲስትሮይ የሚያደርግ የአየር ኳሶችን የሚያወጣልን ምናምን ላይክ ዚስ በቃ። ስለዚህ አሁን ካርናቫሎን የምንወስድ ይሆናል። ከሱ ጋር አሁን ችግሩ ብዙ እንትኖች አሉን። ይሄ አሁን ለምሳሌ ቼሊኒ ዲስትሮየር ነው እንደሱ ማለት ነው። ይህንንም ብናየው አልቤርት ፌሬራ ዲስትሮየር ነው። ሶ ሁለት ዲስትሮየር ሴንትራል ባክ ላይ ከተጫወቱ ችግር ነው የሚሆንብን ማለት ነው። ለምን ቢባል ቢውልድ አፕ የሚያደርግልን ሰው የለም ማለት ነው፣ ሁለቱም ዲስትሮየር ስለሚያደርጉ። በዚህ ላይ ማን ነው ቢውልድ አፐር የምንለው? አሁን ጄራርድ ፒኬ ያለን። ጄራርድ ፒኬ በነገራችን ላይ አሪፍ ነው፣ ቢውልድ አፕ ያደርጋል። ለምሳሌ አሁን ፋቢዮ ካናቫሎ ወደ ኋላ ተመልሶ ዲስትሮይ ኳሶችን እዛው ቆሞ ስለምጠብቅ፣ ይሄ ደግሞ ወደ ሚድፊልደር እያጠቃ ኳሶችን ወደፊት እየገሰገሰ ምናምን ስለሚሄድ ቢውልድ አፕ አንድ ቢውልድ አፕ እንወስዳለን ማለት ነው። ሶ በእንደዚህ አይነት ሁኔታ ተከላካዮችንም ጨርሰናል። አሁንም ሁለተኛውና በስት የምለው እንትን አሁን ወደ ዲቪዥን 1 ለማደግ ቁልፍ የሆነው ቦታ ብዙ ሰዎችም የምንሳሳቱበት ቦታ ሚድፊልደር ላይ ነው። ሚድፊልደርን ማንም መምረጥ አለብን የምንለው አለ። በሚድፊልደር ዙሪያ 3 አይነት እንትን አለ። ኦርቸስተር አለ፣ አንኮርማን እና ቦክስ ቱ ቦክስ አለ። ሶ እኛ አሁን ብዙ ሰው የሚጫወተው ወይ ሁለቱን ኦርቸስተር አድርጎ ነው የሚበላው፣ ወይ ደግሞ ሁለት አንኮርማን አድርጎ ነው፣ ወይ ሁለት ቦክስ ቱ ቦክስ ማድረግ ነው እንትኑ የሚያስበላው ማለት ነው። ሶ እኛ አሁን የምንወስደው ዲፌንሲቭ ሚድፊልደር ኦርቸስተር አለን፣ ዲፌንሲቭ ሚድፊልደር አንኮርማን አለን እና ሴንትራል አንድ ሴንተር ሚድፊልደር እንፈልጋለን ማለት ነው። ሴንተር ሚድፊልደር ይኸው ቦክስ ቱ ቦክስ አለን። ሶ እዚህም አሁን እነዚህንም መምረጥ እንችላለን፣ ግን ቤተር የሆነውን ነው ማሰብ ያለብን። ምርጥ ቦክስ ቱ ቦክስ መጫወት የሚችልና ምርጥ አንኮር ማን ወይንም ኦርቸስተር መጫወት የሚችል ሰው ነው የምንመርጠው ነው ማለት ነው። ሶ አሁን ሁለት እዚህ ጋር ምርጥ የሆኑት ዲፌንሲቭ ሚድፊልደር ወይ አንኮርማን እና ኦርቸስተር፣ ከሁለቱንም አንዱን መምረጥ ትችላላችሁ ቤተር የሆነው በእናንተ አስተላለፍ ላይ። ግን እኔ እንደኔ የምመርጠው ፍራንክ ራይካርድ ነው የምመርጠው። ሶ ፍራንክ ራይካርድ የመረጥኩበት ምክንያት ደግሞ አንኮርማን ነው። ወደ ኋላ ኳሶቹን ተመልሶ ምናምን ልክ እንደ ሴንተር ባክ ምናምን ዲፌንስ የማድረግ ባህሪ ያለው እና ታይት ፓሶችን ሎንግ ቦል ይጥላል። ቀጥታ በቃ የሆነ ምርጥ የሆነ አንኮርን የሚያደርግ ተጫዋች ስለሆነ እሱን መርጫለሁ። እና ቦክስ ቱ ቦክስ የምንለው እነዚህ ሶስቶቹም አሁን ለምሳሌ ቦክስ ቱ ቦክስ ናቸው። ዴቪድ ቤካምም በስት የሆነ እንትን ኦርቸስተር ነው። እና ከነዚህ አሁን ኮቢ ማይኖ መርጫለሁ። ኮቢ ማይኖ በስት ዲፌንስ ሚድፊልደር ነው። ሶ ምንድነው የምናደርገው? ቦክስ ቱ ቦክስ ነው የምናጫውተው። ለምን ኳሶቹን ወደ አጥቂዎች ዘልቆ የመግባት እንትን ቦክስ ቱ ቦክስ ከተጫወተ ወደ አታኪንግ ሚድፊልደር እና ሴከንድ ስትራይከር የማድረስ እና ኢቭን በስት በቃ የሆነ ክሮስ ምናምን የሚያደርግ ቀጥታ ወደ ፕሮሊፍ ዊንገሮችም ለማጥቃት ወደዛ አታክ ምናምን የሚያደርግ የሱና የራይካርድ ዲፍረንሶች። ራይካርድ እዚሁ ሆኖ ነው ታይት ፓስ ምናምን የሚያቀብለው። እሱ ደግሞ ወደፊት ራሱ ይዞ የመሄድ እንትን ችሎታ ስላለው ማይኖን አንድ በእሱ አጠገብ መርጠናል። እና አሁን ደግሞ ወደ አታኪንግ ሚድፊልደር ነው የምንሄደው። አታኪንግ ሚድፊልደር ደግሞ መምረጥ ያለብን ምን ጊዜም ክሬቲቭ የሆነ ፕሌይ። ለምሳሌ አሁን ደቭሮይና በጣም ምርጥ የሆነ ኬቢ በጣም ምርጥ ነው። ክሬቲቭ ፕሌይ ማርክ የሆነ ተጫዋች ነው። በጣም አሪፍ ማለት የሱ ጥቅም አሁን እዚህ ጋር ቀጥታ ለዊንጎችም ለሴከንድ ስትራይከርም ወደ ተለያየ አቅጣጫ ምርጥ በቃ በግራም በቀኝም ቢሆን ምርጥ አሲስት የሚያደርግ ነው። ሰው ቀጥታ ኤኤምኤፍ ላይ የምንፈልገው በስት አሲስተር የሆነ ተጫዋች ነውና አሁን ደግሞ ወደ ሴከንድ ስትራይከር እንሄዳለን ማለት ነው።
ወደ ቀኝ በኩል ሰከንድ ስትራይከርን ማንም መጠቀም አለብን። እዚህ ጋር ማራዶና አለ። ማራዶናን የመረጥኩበት ምክንያት ደግሞ ክላሲክ ነምበር 10 ነው። እሱ ራሱ ክላስ የሆነ ተጫዋች ነውና በጣም ምርጥ አሲስት ያደርጋል። የሆነ ባክ ቱ ባክ ይሆናል፣ ከፈለገ ከርል ይመታል። በጣም ኢቭን በቃ በጣም ምርጥ ነው የምለው። ከሰከንድ ስትራይከር ማራዶና መርጫለሁና አንድ ሰከንድ ስትራይከር አለን። ከዛ ማንን መምረጥ አለብኝ? ሁለተኛ ሰከንድ ስትራይከራችንን ከነዚህ ከተዘረዘሩት ኔይማር አለ። ይሄ ኔይማር አለ። ዲፕ ፕሌይንግ ፎርዋርድ ይጫወታል ማለት ነው። ወደ ውስጥ ዘልቆ መግባት በቃ ዲፕ ፕሌይንግ ፎርዋርድ ማለት ያውን ልክ እንደ አጥቂ ሆኖ ማለት ነው። ግን ሰከንድ ስትራይከር ነው። ልክ እንደ አጥቂው እሱም ተደራቢ አጥቂ ይሆናልናል ማለት ነው። ሰው በእንደዚህ አይነት ፎርም እንትን አስተላለፋችንን ፎርም እያደረገን ስለምንሄድ እዚህ ጋር አሁን ነምበር 9 ላይ ማን ነው የሚያስፈልገን? ሴንትራል ፎርዋርድ ላይ ማን ነው የሚያስፈልገን የምለው ምና ይሆናል። ፎክስ ቱ ቦክስ ያላችሁም ልጆች ካላችሁም ብትጠቀሙ በጣም አሪፍ ነው። ለምን ብባል ግን በዚህ መናጀር ስር ግን የምመረጠው ብዙ ጊዜ ጎል ፖቸር የሆነ ተጫዋች ነው። እዛ ቆሞ ኳሶችን የሚጠብቅ ነው። ሰው እኛ ጎል ፖቸር ያለን አሁን እዚህ ጋር አጂዶፉ አለን። ምርጥ ጎል ፖቸር ነውና ሰው አጂዶፉን የምንወስድ ይሆናል ማለት ነው። ደን እንደዚህ አድርገናል። አሁን አንደር ፋቢዮ ካፔሎ ስር በሁለት ሰከንድ ስትራይከሮች እና በአንድ ሴንትራል ፎርዋርድ በሁለት እዚህ ጋር ማይኖ ሰንትሪያ ለምን ቢባል ቦክስ ቱ ቦክስ ስለሆነች ዲፌንሲቭ ሚድፊልደር ከሆነ ወደ ኋላ የመቅረት ባህሪ ስላለው፣ ሴንትራል ሚድፊልደር ከሆነ ደግሞ ወደ ፊትም እየገሰገሰ ምናምን ያጠቃልናል። እንደዚህ ብትሞሉ አሪፍ ነው። እና ሌላኛው ፓርቲ ደግሞ ማንን ሰብስቲቲዩሽን ማድረግ እንዳለብን ማለት ነው። ቢቻላችሁና ብኖራችሁ በቀየራችሁት ያህል ለምሳሌ አሁን እነዚህ አሁን ሁለት ተከላካይ ለመቀየር አሁን የነሱን ፕሌይንግ ስታይል ያላቸውን ዲስትሮየር እና ቢልድ አፕ ብኖራችሁ በጣም አሪፍ ነው ብዬ አስባለሁ። ሶ እንደዚህ እናደርጋለን ማለት ነው። ቺሊኒ አለ፣ አልበርት ፌሬራ አለ። አልበርት ፌሬራን እንቀይራለን እና ወደ ሚድፊልደር ስንሄድ ደግሞ በስተ ኦርቸስተር አክኖርማንም መቀየር ይችላል። ፕሌይንግ ስታይላችንን ወደ ሎንግ ቦል መቀየር ስለምንችል እና ሆል ፕሌይ አለን። እዚህ ጋር ሆል ፕሌይ አለን። በጣም አሪፍ ነው። ዶናዶሊ ሆል ፕሌየር ነው። በጣም አሪፍ። በጣም አስተላለፋችንን ወደ ሎንግ ቦል ስንቀይር እነዚህ ሰከንድ ስትራይከሮች ደግሞ ወደ ዊንግ ስለሚወጡ ለመቀየር ሐሳብ ቢያንስ እንኳን ብኖረን ይሄ ደግሞ በስት ክሮስ ስለሚያደርግ ሲጀመር እሱ ራሱ ክሮስ ስፔሻሊስት ስለሆነ እንጠቀማለን። ለምንድን ነው እሱን የቀየርነው? ሜይቢ ጫውታው ራሱ የኦፖኔንት ጫውታው ሜይቢ ከኛ ጋር ሊመሳሰል ይችላል። ግን ጫውታችንን መቀየር ከፈለግ ማናጀራችን ፋቢዮ ካፔሎ ሁለት አይነት ተጫዋቾች ስላለው ወደዛኛው ከቀየር ሁለቱ ሰከንድ ስትራይከሮች ወደ ምንድነው ወደ እንትን ነው የሚቀየሩት ማለት ነው፣ ወደ ፕሮሊፍ የሆነ ዊንግ። ሶ ክሮስ ስፔሻሊስት ያስፈልጋናል። ከዛ እንቀይራለን። ሊዮኔል ሜሲም አለ፣ ፕሮሊፍ ዊንግ ነው፣ እሱም አሪፍ ነው። ራይት ዊንግ ፎርዋርድ ላይ እና አጥቂያችን አለ። አጥቂያችንን የሚቀይርልን አለን፣ ጎል ፖቸር የሆነ ልክ እንደሱ ማለት ነው። በሱ እንትን ስታይል ፕሌይንግ ስታይል መቀየር አለባችሁ። ይሄ ዴቪድ ቪላ ደግሞ ሰከንድ ስትራይከር ላይ በጣም አሪፍ ነው። ያላችሁ ልጆች ሰከንድ ስትራይከር ላይ ብታጫውቱ በጣም አሪፍ ነው። ግን ጎል ፖቸር ነው። ልክ እንደ ማራዶና ቤዚክ የሆነ ነምበር 10 እንደሱ አይነት አጫዋወት ስላለው ብትቀይሩት በጣም አሪፍ የሆነ ተጫዋች ነውና
አስገብታችሁት ብትሞክሩ አሪፍ ነው ብዬ አስባለሁ። እና ጋይስ ሮበርቶ ፒሬዝ ያላችሁ ሰዎች ልክ እንደ ደብሮይና ቦታም ክሬቲቭ ፕሌይ ማርክ በማስገባት መጫወት ይችላላችሁ። በጣም ምርጥ የሆነ ክሮስም ያደርጋል፣ አሲስትም ያደርጋል። እሱም መጠቀም ይችላላችሁ በኬቪን ደብሮይና ቦታ። ከዛ ማንን እናስገባለን? ያ ቦክስ ቱ ቦክስ አለን። ቦክስ ቱ ቦክስ ማይኖን ሊቀይርልን የሚችል ሰው ቦክስ ቱ ቦክስ አለን። ኢቭን ይሄ ራሱ እንትን ካላችሁ ይኸው አንኮርማንም እዚህ ጋር ስላለን አንድ ኖርማል ስላለን ይሄው በጣም ምርጥ ነው። እቺ ሮድሪ በጣም አሪፍ ነው። ሮድሪን ብትጠቀሙ አሪፍ ነው ብዬ አስባለሁ። እና አንድ ሰብስቲቲዩሽን ይቀረናል። ሃዛርድ እቺ ሃዛርድ በጣም አሪፍ በጣም ፕሮሊፍ ዊንግ ነች። በጣም ምርጥ ክሮስ ነው የምታደርገው ምናምን በጣም አሪፍ ነው። ይሄው መጫወት የምችለው ቦታ በጣም ብዙ ቦታ ነው የምጫወተው። ሮድሪ ደግሞ የሆነ ዲፌንሲቭ ሚድፊልደር ላይ በጣም አሪፍ ነው። ይሄ ደግሞ ልክ እንደ ማይኖ ቦክስ ቱ ቦክስ ላይ መጫወት የሚችል ነው። ይሄ ደግሞ በሁለቱም ሳይድ ሌፍት ሚድፊልደር ላይ መጫወት የሚችል ነው። ዴቪድ ቪላ ደግሞ ቤዚክ የሆነ ልክ እንደ ማራዶና መቀየር ይችላል፣ ኔይማርም መቀየር ይችላል። ኦዌን ደግሞ እንደምታውቀው ጎል ፖቸር ስለሆነ አጂዶፉን ይቀይርልናል። ሜሲ ደግሞ ማራዶና እና ኔይማርን መቀየር ይችላል። ወደ ሎንግ ቦል ጫወታችንም ብንቀይር ወደ ዊንግ ላይ የመጫወት ባህሪ ስላለው ልክ እንደዛ ያልን ሰብስቲቲዩሽንም ማድረግ አለብን። እና ጋይስ የመጨረሻው ማድረግ ያለብን ነገር ኢንዲቪጁዋል ኢንስትራክሽን ውስጥ መግባት አለብን ማለት ነው። ኢንዲቪጁዋል ኢንስትራክሽን በጣም ወሳኙ እና ብዙ ዲቪዥን 1 የገቡ ሰዎች የሚጠቀሙት የሆነ ሴክሬት የሆነ ቦታ ነው ማለት ነው። እዚህ ውስጥ እንገባለን። መጀመሪያ መሙላት ያለብን አንኮርማን ነው። አክኖሪንግ ማንንም መሙላት ያለብን እዛው ራሱ አክኖር ላይ ያለው ሰው መሙላት አለብን ማለት ነው። ፍራንክ ራይካርድን እንሞላለን ማለት ነው። ፍራንክ ራይካርድ ላይ ታርጌት እናደርጋለን። ደን ሁለተኛ አታኪንግ ላይ ደግሞ ምንድነው የምንመርጠው? ዲፌንሲቭ እንመርጣለን። ዲፌንሲቭ ላይ ደግሞ ማን ነው ያለው? ሌፍት ባክ ነው መውሰድ የምትችለው። ከሌፍት ባክ ደግሞ ማን ነው ያለን? ሮበርትሰን አለን። ሮበርትሰንን የምንመርጥ ይሆናል። ዲፌንስ 1 ላይ ደግሞ ካውንተር ታርጌት የምንለው ካውንተር ታርጌት በዚህ ማየትም ይቻላል። ማንን ነው የምንመርጠው? ቀጥታ ማራዶናን እንመርጣለን ማለት ነው። ለምን ብባል አጂዶፉን ብንመርጥም ችግር የለውም፣ ግን እሱ ፍሪ ይሆንልናል። አጂዶፉ ፍሪ በሚሆንልን ጊዜ እሱ ለራሱ ታርጌት እንትን ያደረገ ካውንተራችንን ያጠቃልናል ማለት ነው። የመጨረሻው ምንድነው? ዲፕ ላይን እንመርጣለን ማለት ነው። ዲፕ ላይንን የምንመርጠው ሴንተር ላይ ያለው ሰው ነው። ይሄ አሁን ቦክስ ቱ ቦክስ መጫወት የሚችል ምርጥ ያለን ኮቢ ማይኖ ስለሆነ ኮቢ ማይኖን እንመርጣለን ማለት ነው። ደን ጨርሰናል ጋይስ። ይሄን እንትኖችን ከተከተላችሁ 5ቱን ህጎች ከተከተላችሁ እና በአጨዋወት ስልታችሁ አሪፍ ተጫዋቾችን ብታስገቡ ወደ ዲቪዥን 1 ማታድጉበት ምክንያት የለም ብዬ አስባለሁ። ኢቭን አንዳንድ ሰዎች በዲቫይስ ምክንያት ስልኬ አቅም የላትም ኔትወርክ ምናምን ብሎ ያስባል። ግን እነዚህም አስተላለፍ እና ማንንም በዚህ ቦታ አንዳንድ ሰው ኢቭን አሁን ለምሳሌ ብታዩ አሁን ኔይማር እና ማራዶና 101 ናቸው። እዚህ ጋር ደግሞ ያስቀመጥኩት አሁን ሜሲ እዚህ ጋር መጫወት ይችላል። ሜሲ ባስገባው ይጫወታል። ግን ይበልጥ ሞር ከእንትኑ ጋር ራሱ የሚሄደው ከአስተላለፉም ጋር ከአንደር ማናጀሩም ጋር ማን ነው ምርጥ የምጫወተው ብሎ ማሰብ ነው ዋናው። ኦኬ ጋይስ ከዛሬው ቪዲዮ በጣም ብዙ ነገር እንደተማራችሁ ተስፋ አደርጋለሁ። እንዲሁም ቪዲዮን ከወደዳችሁት ሼር፣ ላይክ፣ ሰብስክራይብ በማድረግ እንድታበረታቱኝ ጠይቃለሁ። እንዲሁም በየትኛው ፕሌይንግ ስታይል መጫወት እንደምትችሉ በኮሜንት ላይ ጻፉልኝ። በሌላ ቪዲዮ እስክንገናኝ ቸር ቆዩኝ።